አንድ መጽሐፍ 48 ህጎች The 48 Laws of Power በሮበርት ግሪን የሰው ልጅ እነዚህን ህጎች ሊከተል ይገባል ከሰዎች ጋር ያለውን ግንኙነት ለማጠንከር በተጨማሪም ደግሞ የተሻለ ቦታ ላይም ለመገኘት እነዚህን ነገር ሁልጊዜም እያስታወሰ ይጓዝ ይላል። የመጀመሪያው ህግ Never outshine the master ከእናንተ በኃይልም ሆነ በስልጣን የበለጡ ሰዎችን እንዳትበልጡ። ከእናንተ በላይም ያሉ ሰዎች ከእናንተ በላይ በመሆናቸው እርግጠኛ እንዲሆኑና የበለጠ ምቾት እንዲሰማቸው ማድረግ አለባቸው። እነሱን ለማስገረምና ለማስደመም በምታደርጉት እርምጃ ላይ ምናልባትም በጣም ብዙ ትራመዱና ራሳችሁን ተቃራኒ የሆነው ቦታ ላይ ታገኙታላችሁ። ያላችሁንም ተሰጥኦ ያላችሁንም ጥበብ ሁሉንም ነገር በልክ አርጉት። እነሱ እናንተን ተመልክቷችሁ ይሄ ሰው ከኔ ሊበልጥ ይችላል ብለው ማሰብ የለባቸው። ስለዚህ የነሱ ልብ ላይ ፍርሃትን ወይንም ደግሞ ኢንሴኩሪቲ ከነሱ ከራሳቸው ያጡትን ነገር እናንተ ላይ ሊመለከቱ አይገባም። እንደውም ካረጋችሁ አይቀር ማድረግ ያለባችሁ ተቃራኒውን ነው። እነሱ ከሆኑት በላይ ብልህ እንደሆኑ አርጋችሁ ተመልከቷቸው። እንደዛ እንዲሰማቸውም አርጉ። የዛኔ ምን ያህል በኃይል እንደምትታጠቁ ትመለከቱታላችሁ። የነሱ ልብ ውስጥ ምንም አይነት ፍርሃትና ስጋት አይመጣም። ስለዚህ ይሾሟቸዋል። ይህንን ህግ ጥሰው ከተገኙ ሰዎች መካከል ኒኮላ ፉኬ አንዱ ነው። ራሱን ከንጉሱ በላይ አርጎ ተገኘ። ማለትም ደግሞ በጥበቡ በሚያረጋቸው ነገሮች። በጊዜውም የነገሰው ንጉስ ሉዊ 14 ኒኮላይ ፎኬ ላይ እድሜ ልክ እስራት ፈረደበት። ስለዚህ ከመጀመሪያው ህግ የምትማሩት ነገርና የምትወስዱት ነገር ቢኖር ከአለቆቻችሁ ለመብለጥ አለመሞከር ነው። ራዳራችሁን ጠብቃችሁ ሂዱ። ስር በስር በጣም መታየት የለባችሁም። ብትታዩም እንኳን ከነሱ እንደምትበልጡ ሊያምኑ አይገባም። ወደ ሁለተኛው ህግ ስናልፍ በጣም ብዙ እምነታችሁን ጓደኞቻችሁ ላይ አታርጉ፣ ጠላቶቻችሁን መጠቀም ልመዱ ይላል። ከባዜንታይን ኤምፓየር የመጣው ማይክል III የተባለው ሰው ባዚሊየስ በተባለ ግለሰብ ህይወቱ ሊድን ቻለ። ስለዚህ ማይክል III ይህንን ውለታውን ለመመለስ በጣም ብዙ ሽልማቶችን ይዞ ወደ ባዚሊየስ ይጓዛል። ባዚሊየስም ያንን ስጦታና ክብር ይቀበላል። ነገር ግን ባዚሊየስ ውስጡ ጠቆር ያለ ነበረ። የማይክልን ኃይልና ስልጣን ይፈልገው ስለነበረ በስግብግብነቱ ብቻ ማይክል IIIን ለመግደል ይወስናል። ስለዚህም ገደለው። ለማይክል ምስጋና ከማቅረብ ይልቅ ከኋላው መጥቶ ወግቶ ገደለው። ታዲያ አሁን ከዚህ ታሪክ ብቻ ምንድነው የምንረዳው? እምነትን ከሩቅ ማድረግ። ልባችሁን ሙሉ ለሙሉ ከፍታችሁ ልታምኑ አይገባም። በተለይም ደግሞ ጓደኞቻችሁ ጋር። እንደውም ጓደኞቻችሁ ጋር የበለጠ ጠንቀቅ ልትሉ ይገባል ይላል ሮበርት ግሪን። ምክንያቱም ደግሞ ካጠገባችሁ ያሉት እነሱ ስለሆኑ የበለጠ የመቅናት እድል ያላቸው እነሱ ናቸው። ጓደኞቻችሁን ትታችሁ ጠላቶቻችሁን ጠበቅ አድርጉ ያልኩትም ለዚህ ነው። ጠላቶቻችሁን ወይንም ደግሞ የቀድሞ ጠላት የተባሉን ወደ እናንተ ታስጠጉታላችሁ። ያም ሰው ለእናንተ ራሱን ፕሩቭ ማድረግ እንዳለበት ይሰማዋል። እኔ መታመን ያለብኝ ሰው ነኝ ብሎ ስለሚያስብ እሱ ከጓደኞቻችሁ በላይ ለእናንተ አጋዥ ሆኖ ይመጣላችኋል። ከፈራችሁ አይቀር ከጓደኞቻችሁ የሚመጡትን ነገሮች መፍራት ነው እንጂ ጠላቶቻችሁ ያን ያህል አያሳስቧችሁ። ምክንያቱም ጠላቶቻችሁ ጥቃት ቢሰነዝሩ እንኳን ጠላቶቻችሁ እንደነበሩ ታስታውሳላችሁና ቀድማችሁ ለመዘጋጀትም መልስ ለመስጠትም በጣም ይቀላችኋል። ካላሰባችሁበት ቦታ ግን ጥቃት ሲሰነዘርባችሁ ወዲያው ደክማችሁ ልትወድቁ ትችላላችሁ። ምናችሁ እንደሚመታ አታውቁትም። ጉዳቱም ደግሞ በጣም ስር የሰደደ ነው የሚሆነው። ምክንያቱም እምነትን መስበር ማለት ቀላል ነገር አይደለም። ስለዚህ ጠላቶች ከሌላችሁ ጠላት አፍሩ፣ ያስፈልጓቸዋል። ወደ ሶስተኛው ህግ ስናልፍ conceal your intentions ይላል። ዓላማችሁን ደብቁ። ይህንንም ህግ ለማስረዳት አንድ ምሳሌ ተጠቅሞ ነበረ። ደማርኩ ዲሴቪኝ የተባለ አንድ ሰው አንዲት ሴትን ያፈቅራል። እሷንም ለማማለል ያስብና የተጠቀመበት መንገድ ዳይሬክት ወይንም ደግሞ ቀጥታ የሚባለውን መንገድ ነው። ስለዚህ ፍቅሩን ሸፋፍኖ አልሄደም። የተሰማውን እውነተኛ ስሜት ፊት ለፊት ሄዶ ነገራት። እሷም ወዲያውኑ ሪጀክት አረገችው ወይንም ደግሞ አልፈልግም አለችው። በዛ ሰዓት ፍቅሩን ለመናገር የወሰደበት መንገድ ኢንዳይሬክት ቢሆን ወይንም ደግሞ ቀጥታ ባይነግራት ሚስጥር ወይንም ደግሞ ሚስትሪ ከላዩ ላይ ቢጨምርበት ኖሮ ይህኔ ታሪኩ ይቀየር ነበረ። ካራክተሩ ላይ ወይንም ደግሞ ማንነቱ ላይ ሚስጥር የሚባል ነገር ሲጨመር እሷ ፍላጎት እየጨመረ የበለጠ ማወቅ እየፈለገች ትመጣለች። ሁልጊዜም ቢሆን ልትረሱት የማይገባው ህግ ይሄ ነው። ሰዎችን ምንጊዜም ሚዛን ልታስቱ ይገባል። ወይንም ደግሞ ስለእናንተ በደንብ እርግጠኛ ሆነው የምታደርጉትን ነገር ሊያውቁ አይገባም። የምታደርጉትን ነገር ቢያውቁ እንኳን ለምን እንደምታደርጉት መደበቅ አለባችሁ። ከተግባሮቻችሁ ጀርባ ያሉትን ዓላማዎች በፍጹም አትግለጹ። እየሄዳችሁበት ያላችሁበትን መንገድ እነሱ ግልጽ አድርገው ባያውቁት ወይንም ደግሞ ባይለዩት ተግባሮቻችሁ ሲመጡ ወይንም ደግሞ እናንተ የሆነ ነገርን መፈጸም ስትጀምሩ በየቱ ጋር መከላከል እንዳለባቸው በየቱ ጋር እናንተን ማጥቃት እንዳለባቸው አያውቁም። እነሱ ገና ከማሰባቸው እናንተ አንድ እርምጃ ቀድማችሁ ሄዳችኋልና እንደውም ካረጋችሁ አይቀር እነሱን በተሳሳተ አቅጣጫ መምራት ነው ያለባችሁ። ወደ ተሳሳተው መንደር እንደምንም ብለው ይሄዱላችሁ። የበለጠ እየራቁላችሁ ሲመጡ ለእናንተ ጥሩ ነው።
ምክንያቱም እናንተ በጣም ረጅም የሚባል ጊዜ ያላችሁ እነሱም በተሳሳተ መንገድ ላይ እንዳሉ ትዝ ሲላቸው ዞር ብለው እናንተን ለማጥቃትም ሲያስቡ በጣም እንደረፈደ ይገባቸዋል። ስለዚህ የራሳችሁን ዓላማ በመደበቅ ወይንም ደግሞ ነገሮችን የምታደርጉት ለምን እንደሆነ ግልጽ ባለማድረግ የራሳችሁን ጊዜ እየገዛችሁ ነው። ጠላታችሁን ከራሳችሁ ላይ እያራገፋችሁ ነው። በተጨማሪም ደግሞ ሰላማዊ የሚባለውን ጉዞ እየሄዳችሁበት ነው። አራተኛው ህግ ሁልጊዜም ማለት ከሚገባችሁ በታች ተናገሩ። ብዙ ጊዜ ሰዎችን በቃላቶቻችሁ ለማሸነፍ ስትሞክሩ ወይንም ደግሞ እነሱን ለማስደመም በጣራችሁ ቁጥር እናንተም ልክ እንደ ማንኛውም ሰው መሆን እድላችሁን በዛው ልክ ከፍ ይላል። በዛ ንግግር ውስጥ ያላችሁንም ኮንትሮል ወይንም ደግሞ ቁጥጥራችሁንም አጣችሁት ማለት ነው። ነገር ግን ምንም እንኳን አንድን በጣም ደባሪ የሚባል ነገርን ወይንም ደግሞ ብዙ ጊዜ የተነገረን ነገር ደግማችሁ ብትነግሩ እንኳን ብዙ ጊዜ የማትናገሩ ዝም የምትሉ አይነት ሰዎች ከሆናችሁ ያ ነገር ከእናንተ ስለወጣ ብቻ የበለጠ ተቀባይነትን እያገኛችሁ ትሄዳላችሁ። በጣም ሀያል የሚባሉ ሰዎች ሲያስገርሙ፣ ሲያስደምሙ፣ ባስፈለገ ጊዜም ደግሞ ሲያስፈራሩ በጣም በትንሽ ቃላቶች ብቻ ነው። የበለጠ እያወራችሁ በቀጠላችሁ ቁጥር የበለጠ ሞኝ የመሆን እድላችሁም ከፍ እያለ ይመጣል። የሰው ልጅ ብዙ ጊዜ የሚያዘው በራሱ መላስ አይደለ? ስለዚህ መቆጠብን፣ ዝም ማለትን ልመዱ። መናገር ወይንም ደግሞ ማውራት ባለባችሁ ሰዓት ያቺን ማለት የምትፈልጓትን ነገር ብላችሁ ጸጥ ነው። ዝምታችሁ የእናንተ ቋንቋ ሊሆን ይገባል። ልክ ስትናገሩ ግን ይሄ ሰውዬ ዝምታን ያበዛል፣ ምን ሆኖ ነው ዛሬ የተናገረው? የሚናገረው ነገር ጠቃሚ ቢሆን ነው ይባላል። ስለዚህ ቃላቶችን ከመቆጠብ በላይ ቃላቶቻችሁ ላይ ቫልዩን መጨመር ወይንም ደግሞ ዋጋን ማካተት ማለት ነው። አምስተኛው ህግ ደግሞ ምን ይላል? ብዙ ነገሮቻችሁ ስማችሁ ላይ ጥገኛ ናቸው። ስለዚህ እንደምንም ብላችሁ ስማችሁን ጠብቁ። እዚህ ጋር ስም ብዬ ፍቺ የሰጠሁት ሬፑቴሽን ነው እንጂ የሰው ልጅ መጠሪያ ስሙ አይደለም። የሚነገርበት እንትናኮ ይሄ ነው፣ እንትናኮ እንደዚህ አይነት ሰው ነው የሚባልለት ስሙ ማለት ነው። በሁለተኛው የዓለም ጦርነት ላይ ኤርዊን ሮሜል የተባለ አንድ ወታደር ነበረ። የዚህ ሰውም ዝና በጣም ከፍ ያለ ነበረ። ጠላቶቹን የሚያሸንፍበት መንገድ በጣም ተንኮለኛ የሚያስብለው ወይንም ደግሞ አታላይና አሳሳች የሚያስብለው ነበሩ። ጠላትን እጁ ላይ ለማግኘት የሚጠቀምባቸው በጣም አታላይ የሚባሉ ስትራቴጂዎች አሉ። በጊዜውም የነበሩ ጠላቶች በጣም ይፈሩት ነበረ። ከሱ ጋር የደረሰው ሰው እንደማይተርፍ እድላቸውን በጣም ጠባብ እንደሆነ አምነው እንደሚገቡበት ይነገራል። ስለዚህ አሁን እዚህ ጋር ኤርዊን እንዴት ነው የተረፈው? ወይንም ደግሞ ገና ጠላቶቹን ሳያገኝ ጠላቶቹ ከመጀመሪያውም እጅ ሰጥተው የመጡት ለምንድን ነው? ጥሩ ስም ወይንም ደግሞ ጥሩ ዝና ስላለው አይደል? ኤርዊን ምንም ያህል ጥበበኛ ቢሆን፣ ምንም ያህል ስልቶቹ በጣም አደገኛና አሳሳች ቢሆኑ እንኳን ስልቱን ገና መጠቀም ሳይኖርበት እነዛ ሰዎች ተሸንፈው በልባቸው አምነው እየመጡለት ነው። ስለዚህ ለሱ ጨዋታው በጣም ቀሎለታል። እነዛም ሰዎች በጣም ፈርተዋሉ። ጥሩ ስም ባይኖረው ወይንም ደግሞ ምንም አይነት ስም ባይኖረው ግን እነሱም ልብ ይኖራቸዋል። እሱም እነሱን ቢያሸንፋቸውም ግን በጣም ብዙ መታገል ይጠበቅበት ነበር። ምክንያቱም እነሱም እንደ ተራ ሰው ነው የሚመለከቱት፣ እሱም ብዙ ፈተና ይጠብቀዋል ማለት ነው። ሬፑቴሽን ወይንም ደግሞ በጣም ጥሩ የሚባል ስም የስልጣን የኃይልና የስኬት በጣም ትልቅ የሚባል ቁልፍ አካል ነው። በስማችሁ ወይንም ደግሞ በምትታወቁበት ነገር ብቻ ልታሸንፉና ልታስፈራሩበትም ትችላላችሁ። በተመሳሳይ ሁኔታ ስማችሁን ጥሩ ዝናችሁን ካጣችሁ ግን ከየት መጣ ማትሉት ጥቃት ከዚህም ከዚያም እየተወረወረ እናንተ ደጃፍ ጋር ይመጣል። በሁሉም ሰው እየተናቃችሁ ትመጣላችሁ። ይህንን ደግሞ በህይወቱ የሚፈልግ ማንም ያለ አይመስለኝም። ስለዚህ ጥሩ ስማችሁን ጠብቁ። ህይወታችሁ ስማችሁ ላይ እንዳለ አድርጋችሁ በደንብ ተመልከቱት። በደንብም ንቁ ሆናችሁ ምንም አይነት ጥቃት እናንተ ላይ ስማችሁ ላይ እንዳይሰነዘርም ተመልከቱ። አንድን ፈንጂ ከመፈንዳቱ በፊት ነው ማጥፋት ያለባችሁ፣ አለበለዚያ ጠፍታችኋል። ጠላቶቻችሁንም እያሸነፋችሁ እየረታችሁ የምታልፉት ልክ ጥቃቶችን ለመሰንዘር ሲያስቡ ነው። በማሰብ ደረጃ ላይ ያሉ እናንተ አንድ እርምጃ ወደፊት ትራመዳላችሁ። እነሱ ያንን ጥቃት ሲሰነዝሩ እናንተ የላችሁ። የራሳቸውን ሬፑቴሽን ወይንም ደግሞ ጥሩ ስማቸውን የሚያጡበትን መንገድ ወይንም ደግሞ ጉድጓዶቻቸውን ቆፍራችሁላቸው ታልፋላችሁ። ስለዚህ እናንተን ሊያሰምጡ ሲያስቡ እነሱ ሰምጠው ይገኛሉ። እዛ ሰዓት እናንተ ምንም አታረጉም። እዛች ቦታ ላይ ሲሰምጡ ህዝቡ ነው የሚመለከተው። ህዝቡ ደግሞ ፈራጅ ነው። ህዝቡ ሲፈርድ እናንተ ትታዘባላችሁ። ስድስተኛው ህግ ትኩረት እንዳታጡ። እንደምንም ብላችሁ የሰዎችን ትኩረት እናንተ ጋር አቆዩት ይላል ታዋቂው ስፓኒሽ ሰዓሊና ቀራጭ ፓብሎ ፒካሶ። መቼም ቢሆን የህዝቡን አይን ወይንም ደግሞ የሰዎችን ትኩረት ከሱ ጀርባ ማድረግ አይፈልግም። እሱ ላይ እንዲሆን ብቻ ነው አላማው። የህዝብንም ትኩረት ለመሳብ በጣም የሚያስጠላ ወይንም ደግሞ ከተለመደው ስዕሎች በጣም ወጣ ያለን ስዕሎች ስሉ የሰዎችን ትኩረት መልሶ ወደ ራሱ ይመልሳል እንጂ በፍጹም ከሌሎች ጋር ተመሳስሎ ደብዘዝ ማለትን አይፈልግም። ወጣ ብሎ አንድ ነገር ማድረግ ካልቻለ የሰዎችን ትኩረት ማግኘት እንደማይችል ያውቃል። ያንን ትኩረት ካላገኘ ደግሞ የሚረሳ ሰው ነው የሚሆነው ማለት ነው። እሱን ደግሞ አይፈልግም። በምንም አይነት መንገድ የመጣ ትኩረት ጥሩ ትኩረት ነው። ልክ እንደ ብዙሃኑ ከመሆን ሁልጊዜም ትኩረቱ ያረፈበት በጣም የተለየ ነገር የሚያደርግ ሰው መሆን አለባቸው። እዚች ዓለም ላይ ሁሉም ነገር የሚፈረደው በመልክ ነው ብንል
እየተሳሳትን አይሆንም። ስለዚህ ትኩረትን ማግኘት ከፈለጋችሁ መታየት መጀመር አለባችሁ ማለት ነው። ያልታየ ነገር፣ የተረሳ ነገር ወይንም ደግሞ የማይጠቅም ከሁሉም ጋር ተመሳሳይ የተባለ ነገር ነው። እናንተም ራሳችሁን በህዝቡ መሃል አትቀላቅሉ። ወጣ ብላችሁ የምትታዩበትን መንገድ ፈልጉ። ራሳችሁን ማተለቅ ካለባችሁ አተልቁ። ለየት ማለት ካለባችሁም ለየት ብላችሁ ቅረቡ እንጂ በፍጹም ከህዝቡ ጋር ድብዝዝ ብላችሁ እንዳትገኙ። ይህ ማለት ግን ሀገሩ ወይንም ደግሞ ሙሉ ህዝቡ ስለ እናንተ ማወቅ አለበት እያልኩ አይደለም። በደንብ ትኩረት እያገኛችሁ ነገር ግን በሚስጥራዊነታችሁ ወይንም ደግሞ በድብቅነታችሁም የታወቃችሁ ነው። ህግ ቁጥር 7 መሰራት ያለባቸውን ስራዎች ሌሎች ሰዎች እንዲያደርጉት ፈቀዱ። በመጨረሻ ግን ምስጋናውን ውሰዱ። ለዚህ በጣም ትልቅ የሚባል ምሳሌ አለ። ቶማስ ኤዲሰን ላይት በልብን መጀመሪያ ያስተዋወቀን ወይንም ደግሞ አምፖልን ያመጣልን ሰው ነው ብለን እናምናለን። ነገር ግን ከሱ በላይ ከጀርባው ሲሰራ የነበረ ሰው ነበር። ቶማስ ኤዲሰን ከሳይንቲስት ይልቅ ቢዝነስማን የሚለው ስሙ ይሻለዋል። ያመጣቸው ፈጠራዎች አሁን የሚታወቅባቸው ነገሮች እንዳለ በኒኮላይ ቴስላ የመጡ ነገሮች ናቸው። ትክክለኛው ጂኒየስ፣ ትክክለኛው ሳይንቲስት እሱ ነበረ። ነገር ግን ምስጋናውንም ሁሉንም ክብር ሲወስድ የነበረው ማን ነው? ቶማስ ኤዲሰን። ቶማስ ኤዲሰን እዚህ ጋር ያደረገው ነገር በጣም ግልጽ ነው። እሱ ማድረግ የማይችለውን ነገር ሌሎች ሰዎች እንዲያደርጉ ይቀጥራል። እነዛ ሰዎች ደግሞ በሚያደርጉት ነገር ምስጋናውን መልሰው የሚወስደው ማን ነው? ቶማስ ኤዲሰን ይሆናል ማለት ነው። እንዲህ አይነት እርዳታ የእናንተን ጊዜና ኤነርጂ ብቻ ሳይሆን እያተረፈ ያለው በጣም አስገራሚ የሚባል ስፒድ ወይንም ደግሞ ፍጥነትንና ኤፊሽንሲ፣ ነገሮችን በጥራት የማጠናቀቅ እድላችሁ በጣም ከፍ እያለ ይመጣል። ስለዚህ ምን ጊዜም አንድን ስራ ከመስራታችሁ በፊት ሌላ ሰው ይህንን ስራ መስራት ይችላል ወይ ብላችሁ ጠይቁ። መልሱ አዎ ከሆነ ለዛ ሰውዬ ብትከፍሉትና ያ ሰው ቢሰራ ይሻላል። ምስጋናውን፣ ክብሩን ራሳችሁ ተወስዱታላችሁ። ገንዘባችሁ ያንን ቫልዩ ያመጣላችኋል ማለት ነው። 8ኛው ህግ ሌሎች ሰዎች ወደ እናንተ እንዲመጡ አድርጉ። ማጥመድ ካለባችሁም አጥምዱ። ሌሎች ሰዎች ቀድመው አክት እንዲያደርጉ ወይንም ደግሞ ተግባር እንዲተገብሩ መንገድ የምትከፍቱ ከሆነ እናንተ ቁጥጥር ላይ ናችሁ። እየተመለከታችሁ ከላይ ሆናችሁ እየቃኛችሁ ያላችሁት እናንተው ናችሁ። ጠላቶቻችሁም ወደ እናንተ እንዲመጡ እንጂ እናንተ ወደ እነሱ እንድትሄዱ አይፈልግም። ስለዚህ ጠላቶቻችሁ እቅዳቸውን፣ ሁሉንም ነገራቸውን ሰርዘው ወደ እናንተ እንዲመጡ አድርጉ። ያንን የምታደርጉት ደግሞ የሚገርም ማጥመጃ በማስቀመጥ ነው። አሪፍ ጨዋታን እየተጫወታችሁ የምትፈልጉት ጠላት እናንተ እጅ ላይ እስኪገባ ጠብቁ። የዛኔ አታክ ማድረግ ወይንም ደግሞ ማጥቃት ትችላላችሁ። 9ኛው ህግ በተግባሮቻችሁ አሸንፉ እንጂ መቼም ቢሆን በክርክራችሁ እንዳይሆን። መጽሐፉ ላይ የተቀመጠ ምሳሌ አለ። ዩዥንስ የተባለ የጦር አዛዥ አንድ መርከብ ይፈልጋል፣ ለጦር ሜዳ የሚሆን መርከብ። መርከቡንም የሚሰራለት ኢንጂነር ይመጣና ያንን መርከብ እሰራለሁ እንደማለት፣ አይ ከዛ ይልቅ ይሄኛው ይሻላል፣ ለማጥቃትም ለመከላከልም ይሄኛው የበለጠ አሪፍ ይመስለናል፣ ይህንን እንስራ ብሎ ሰጀስት ያደርጋል ወይንም ደግሞ ሐሳቡን ይገልጻል። ምንም እንኳን ይህ ኢንጂነር ትክክል ቢሆንም ወይንም ደግሞ ሐሳቡ እንደ ትክክለኛ ቢወሰድም ያ ኢንጂነር እንዲሞት ተደረገ። አሁን ታዲያ ይህ ምንን ያስረዳናል ካላችሁ ከአውቶሪቲ ወይንም ደግሞ ስልጣን ካላቸው ሰዎች ጋር መከራከር ምንም ጥቅም የለውም። እናንተ በስልጣንም ሆነ በኃይል የበለጡ ሰዎች ካሉ አትከራከሩ። ምንም አይነት ንግግርም አያስፈልግም። እነሱ የእናንተን እሺታ ነው የሚፈልጉት። ስለዚህ እሺ ትላላችሁ። ከዛ በኋላ አማራጭ ታሳያችኋላችሁ። ከዛ ያንን አማራጭ ደግሞ በተግባር ማውጣት ነው። ከሁሉም በፊት ግን መጀመሪያ የእናንተ እሺ ማለት በጣም ይቀድማል። ምክንያቱም እሺ ካላችሁ እንደታዘዛችሁ ይቆጠራል። በክርክር ያገኛችሁት ምንም አይነት ድል ብላችሁ ያሰባችሁት ነገር የውሸት ድል ነው ወይንም ደግሞ ጊዜያዊ ነች። በዛው በክርክሩ መሃል የያዛችሁት ቂም፣ የያዛችሁት ኔጌቲቭ ኢሞሽን እናንተን የበለጠ ያወዛውዛቸዋል። ሰዎች እናንተ ከምታነሱት ሐሳብ ጋር እንዲስማሙ ከፈለጋችሁ ማድረግ ያለባችሁ አንድ ነገር ነው፣ ተግባራችሁን ማሳየት። ሐሳቤን ሰምቶ ቢስማሙ ጥሩ ነው ይሻላችኋል ብላችሁ የምታስቡ ከሆነ ተግባሩን ስታሳዩ ደግሞ ምን ያህል ቢያምኑ ነው የበለጠ ፖዚቲቭ የሆነ ሬስፖንስ እያገኛችሁ ትመጣላችሁ። 10ኛው ህግ ኢንፌክሽን ይሰኛል። እድለኛ ያልሆነውንና ደስተኛ ያልሆነውን አስወግዱ። እናንተ ምንም ያህል ጤነኛ፣ ምንም ያህል ሰላማዊ እንኳን ብትሆኑ የሰዎች ምስቅልቅል ያለ ህይወት እናንተን ይገላቸዋል። ሚዘሪ ሎቭስ ኮምፓኒ አይደለም የሚባለው? ምስቅልቅል ያለ ሰው ምስቅልቅል ያለ ነገርን ይፈልጋል። እድለኛ ያልሆኑና ደስተኛ ያልሆኑ ሰዎችን ካጠገባችሁ ልታባርሩ ይገባል። ምክንያቱም ልክ እንደ በሽታ፣ ልክ እንደ ወረርሽኝ ናቸው። የያዟችሁ አይለቋችሁ። የእነሱ ኢሞሽናል ስቴት፣ የአይምሯቸው ሁኔታ፣ የስሜታቸው አቅጣጫ እናንተን የሚጎዳ ነው እንጂ የሚጠቅም አይደለም። እየሰመጠ ያለን ሰው እያዳናችሁ ይመስላችኋል። ነገር ግን እናንተ የበለጠ እየገባችሁ ነው። እነሱ እናንተን እየሳቧችሁ ነው እንጂ እናንተ እነሱን እየጎተታችሁ አይደለም። እነዚህ እድለ ቢስ ሰዎች የራሳቸውን እድል ለራሳቸው ላይ እየዘጉ የሚያልፉ ሰዎች ናቸው። በመንገዳቸው ላይ ደግሞ ምንም ያልነካው እንደነሱ ምስቅልቅል ያልሆነ ሰው ካገኙ ደግሞ አይምሩም። እንዴ አዲስ ሰው ነው የሚሉት፣ እንደኛ እናርገው በሚል አይነት እርምጃ ይመጡላችኋል። እናንተም ደግሞ አይቀርላችሁም፣ መስመጣችሁ ነው። 11ኛው ህግ
ሌሎች ሰዎች እናንተ ላይ ጥገኛ እንዲሆኑ ማስለመድ አለባችሁ። እናንተ ገለልተኛ ለመሆን ወይንም ደግሞ የምርም ኢንዲፔንደንት ሆናችሁ የማንንም ጥገኝነት ሳትጠይቁ የምትኖሩ አይነት ሰዎች ለመሆን ግዴታ እናንተ መፈለግ አለባችሁ። ሰዎች ዞር ብለው እናንተን ሊመለከቷችሁ ይገባል። ሰዎች በሚያከናውኑት ነገር ዞር ብለው እናንተን በተመለከቷችሁና እናንተ ላይ ጥገኛ በሆኑ ቁጥር እናንተም ደግሞ የበለጠ ፍሪ የሆናችሁ ወይንም ደግሞ ነፃነታችሁን እያወጃችሁ የምትመጡ አይነት ሰዎች ትሆናላችሁ። ሰዎች ለደስታቸው ወይንም ደግሞ ለሀብታቸው ለብልጽግናቸው እናንተን ያስፈልጉኛል ብለው ከያዟችሁ እንደሚያስፈልግ ሰው ጥገኛ ሆነው ወደ እናንተ ከመጡ እናንተ ምንም የሚያሰጋችሁ ነገር የለም። ነፃ ጨዋታ እየተጫወታችሁ ነው። ምክንያቱም እናንተ ማንም ላይ ጥገኛ አይደላችሁ። እነሱ ነፃ እንዲሆኑ ምንም ነገር በነፃ አትስጡ። ይህም ማለት ማጋራት ያለባችሁን ነገር ደብቁ እያልኩ ሳይሆን ከእናንተ ነፃ የሚያወጣቸውን ገለልተኛ የሚያረጋቸውን ሀሳብ አትስጧቸው። ያንን ለእናንተ ያዙት። ሀብታችሁ እሱ ነው። የእሱን መልስ ፈልገው ሁሌ እናንተ ጋር ስለሚመጡ የእናንተም ቫሊዩ በዛው ልክ ከፍ ይላል ማለት ነው። እናንተም ሴፍ የሚባለው ዞን ላይ ትቀመጣላችሁ። ይሄኛው እንግዲህ ፓርት 1 ቪዲዮ ነው። የመጀመሪያውን 11 ህጎች በደንብ አድርገን ለመመልከት ሞክረናል። ምንም ያህል ዲፕ ባይሆን ወይንም ደግሞ ጠልቀን ባንመለከታቸው ከላይ አይተናል። ቀሪዎቹን ፓርቶች ይዤላችሁ እመጣለሁ። እስከዛው ድረስ ቻው።